ሰላም ወዳጆቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ የምናየው ሴቶች እነዚህን 5 ህጎች በአግባቡ የምትተገብሩ ከሆነ ወንዶች ከልባቸው ያከብሩሻል፣ ይንቀጠቀጡልሻል። ከወንድ ልጅ እንዴት በቀላሉ አክብሮት ማግኘት እንዳለብሽ የምትፈልጊ ከሆነ ይሄ ትክክለኛ ትምህርት ነው። ተከታተሉን። አንደኛው ራስሽን አክብሪ። የፍቅር አጋርሽ የሚሰጥሽ ከበሬታ ሳይሸራረፍ እንዲደርስሽ ከፈለግሽ ራስሽን ማክበር የሁሉም ህጎች መሰረትና የመጀመሪያ መሰረት ነው። ለራስሽ ክብር ሲኖርሽ በራስሽ መተማመንሽ አብሮ ከፍ ይላል። ይሄ ደግሞ ወንዶች በሴቶች ላይ ማየት ከሚፈልጓቸው መካከል አንዱ ነው። ራሷን የምታከብር ሴት ምን አይነት ናት ስንል ዋጋዋን ጠንቅቃ የምታውቅና ለራሷ መልካም አመለካከት ያላት ሴት ናት ማለት ነው። ራሷን የምታከብር ሴት ላመነችበት ነገር የማንንም ምስክርነት፣ የማንንም ድጋፍ፣ የማንንም ማረጋገጫ፣ የማንንም ጭብጨባ አትጠብቅም። ዓለም ከሷ ተቃራኒ ቢቆም እንኳን እሷ ካመነችበት ነገር ከአቋማ ፈቀቅ አትልም። ስለዚህ ዋጋሽን ማወቅና ከዛ ባነሰ መልኩ ማንም እንዳይቀርብሽ ለማድረግ ራስን ማክበር አንዱ መገለጫ ነው። ሁለተኛው የሚሰማሽን ተናገሪ። ወንዶች የሚሰማትን ስሜት ፊት ለፊት የምትናገር ሴት አብዝተው ይወዳሉ። አንቺም በዚህ በግልጸኝነትሽ ሐሳብሽን በአግባቡ የማስረዳት አቅምሽን ማሳየት ትችያለሽ። ወንድ ልጅ በሚያወራው ሁሉ የምትስማማ ዝም ብላ እሺ የምትል ሴት አይወዱም። ወንዶች እውነቱን በግልጽና በድፍረት የምትናገር ሴት ከልብ ይወዳሉ። ያቺ ሴት ምንም እንኳን በሐሳቡ ባትስማማ በግልጸኝነቷና በአቋሟ የአቋም ሰው በመሆኗ ብቻ እንዲወዷትና እንዲያከብሩት ያስገድደዋል። ልብ እንድትሉልኝ የምፈልገው ነገር ሐሳብን በነፃነት መናገር ማለት ስርዓት ባጣ መልኩ ነገሮችን ማንጸባረቅ ማለት ወይ ደግሞ በብልግና የተሞላ አገላለጽ ማለት አይደለም። ግልጽና ግልብ የተባሉ ነገሮች በጣም የተራራቁ ነገሮች ናቸው። ስለዚህ የሚሰማሽን ስሜት በግልጽ ስትናገሪ ከወንድ ልጅ አክብሮት ከማግኘት በዘለለ ነገ ከነገ ወዲያ ፈንድቶ ያዋርደኛል ብለሽ የምትፈሪ ጉዳዩ ስለማይኖሩ ሁሌም ከስጋት ነፃ የሆነ ህይወት መምራት ያስችልሻል። ሶስተኛው ገደብ ይኖርሽ። ገደብ ሲኖርሽ ዙሪያሽ በቀላሉ እንዳይደፍሩና እንዳይጥሱ ታደርጊያለሽ። ገደብ ሲኖርሽ የሚሰማሽን ነገር በግልጽ ታውቂያለሽ። የሚሰማሽን የሚያስደስትሽን ነገር ትለያለሽ። የማትፈልጊውን ነገር መቼም እንዲሆን ማትፈቅጂ ሴት ስትሆኚ ወንዶች በፍርሃትና በመንቀጥቀጥ ያከብሩሻል። ይሄም ዋጋሽን በትክክል እንደምትረጅና በማንም ግፊትና ይሉንታ እንደማትመሪ ቅልምጭ አድርጎ የሚያሳይ ነው። በፍጹም የማትደረደሪባቸውና ተጥሰው ሲገኙ የማትታገሺባቸው ጉዳዮች በግልጽ ማስቀመጥ ማለት ገደብ ማበጀት ነው። ስለዚህ በፍቅር ህይወትሽ ጤናማ የሆነ ገደብ ስታበጂ ከሚያስገኝልሽ ከበሬታ በዘለለ በጣም ጤናማ በጣም ደስተኛ የሆነ የፍቅር ህይወት እንድትገነቢ ያስችልሻል። አራተኛው የራስሽን መንገድ ሂጂ። ሴቶች በወንዶች መንደር ከምንታማበት ነገር አንዱ ምን እንደምትፈልጉ አታውቁም የሚለው ነው። ወንዶች ደግሞ የምትፈልገውን ነገር ጠንቅቃ የምታውቅና ፍላጎቷን በእጇ ለማስገባት በድፍረት የምትጓዝን ሴት አብዝተው ይወዳሉ። ስለዚህ ማንም ሰው በህይወትሽ እጅሽን ይዞ ወደ ሆነ መንገድ እንዲመራሽ እንዲያድርጊ እንደዛ አታድርጊ እያለ ሐሳቡን እንዲጭንብሽ አትፍቀጂ። ያኔ ከምትወጂው ልጅ እውነተኛ ፍቅር፣ እውነተኛ አክብሮት ታገኛለሽ። የራሷ ግብና ህልም ያላት ያንን ህልምና ግቧን እውን ለማድረግ የትኛውን ነገር የመጋፈጥ ችግር የሌለባት ለመጋፈጥ ድፍረት ያላትን ሴት የማያከብርና የማይወድ የለም። ይሄን ስታደርጊ ደግሞ የምትኖሪለት አንድ ጠንካራ ጉዳይ እንዳለሽ ማንም ሰው እንዲረዳሽ ታደርጊያለሽ። ስለዚህ አዲስ ነገር ለመሞከር አትፍሪ። በራስሽ ለመቆም ድፍረት ይኑርሽ። ከሌሎች ለየት ለማለት ደግሞ አትሸማቀቂ። አምስተኛው ጤናና ደስታሽን አስቀድሚ። ይሄ ህግ ከሁሉም ህግ በበለጠ ትኩረት ልትሰጪው ይገባል። ራሷን የምትጠብቅ ሴት፣ ለጤናዋ ቅድሚያ የምትሰጥ ሴት፣ ለራሷ ጥንቃቄ የምታደርግ ሴት በየትኛው ወንድ የመጀመሪያ ምርጫ ያደርጋታል። የትኛው ወንድ የመጀመሪያ ምርጫ ያደርጋታል። ለደስታዋ ለጤናዋ ቅድሚያ የምትሰጥ ሴት የተከበረች ናት። ጤናሽን የሚያውክ ደስታሽን የሚቀማ ነገር ሲመጣ እምቢ፣ አይሆንም፣ አይቻልም በቃ ማለት መቻል ይኖርብሻል። ይሄንን መልመድ አለብሽ። ይሄ አቋምሽ ብዙዎችን ቢያስቆጣ እንኳን ከዛ አቋምሽ ነቅነቅ ማለት የለብሽም። ለነዚህ ነገሮች ቅድሚያ መስጠት ስትጀምሪ ምን አይነት አክብሮት ወደ ህይወትሽ መፍሰስ እንደሚጀምሪ
የሚጀምር በግልጽ ትመለከቻለሽ። ስለዚህ ምንም አይነት ቢሆን ጤናሽን ካወከ ህይወትሽን ከበጠበጠ ውስጥሽን ከጎዳ ማውጣት አለብሽ፣ እንቢ ማለት አለብሽ። ስለዚህ አንቺ ምን ማድረግ አለብሽ? ራስሽን አክብሪ፣ የሚሰማሽን ተናገሪ፣ ገደብ ይኑርሽ፣ የራስሽን መንገድ ሂጂ፣ ጤናና ደስታሽን አስቀድሚ። በእነዚህ ነገሮች ከወንድ ልጅ አክብሮት ማግኘት ትችያለሽ። ለዛሬ ያዘጋጀሁትን ሐሳቤን ጨርሻለሁ። ስለተከታተላችሁኝ ከልቤ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቻው።